ዝም ብሎ መጋባት ቀረ። ከዚህ በኋላ ያለ ጋብቻ ሰርተፍኬትና ስልጠና መጋባት ብሎ ነገር እንደሌለ የኢፌዴሪ ሴቶችና ማህበራዊ ጉዳዮች ሚኒስቴር በይሳት መረጃዎችን እያጋራ ይገኛል። ለመጋባት ያሰባችሁ ሰዎችም እንግዲህ ከዚህ በኋላ የጋብቻ ስልጠና ወስዳችሁ ሰርተፍኬታችሁን በእጃችሁ ከያዛችሁ በኋላ ነው መጋባት የምትችሉት ሲል ጭምር መረጃዎችን እያጋራ የሚገኘው። እንደሚታወቀው እንግዲህ በአዲስ አበባ እንዲሁም ደግሞ በተለያዩ የሀገሪቱ ክፍሎች ላይ በየዓመቱ የፍቺ ቁጥር እንግዲህ በከፍተኛ ሁኔታ እየጨመረ እንደሆነ ይታወቃል። ይህንን ለመከላከልና ለመቀነስ እንዲሁም ደግሞ አዲስ ተጋቢዎችና ወጣቶች ስለ ጋብቻ ያላቸውን አስተሳሰብ እንዲሁም ደግሞ ስለ ጋብቻ ማለት ነው ስልጠና እንዲወስዱና ራሳቸውን ዝግጁ አድርገው እንዲገቡ ሲባልም ነው እንግዲህ እነዚህ ነገሮች እየተደረጉ የሚገኙት። የሴቶችና ማህበራዊ ጉዳዮች ሚኒስቴርም እንግዲህ በአጋርነት ከሃይማኖት አባቶች እንዲሁም ደግሞ ከሀገር ሽማግሌዎች ጋር እንደሚሰራ ጭምር መረጃዎችን እያጋራ ይገኛል። በተለይም እንግዲህ ከዚህ በኋላ ለመጋባት ያሰባችሁ ሰዎች ማለትም ደግሞ ከሚቀጥለው ዓመት በኋላ ለመጋባት እቅድ ያላችሁ ሰዎች የጋብቻ ስልጠና ወስዳችሁ ሰርተፍኬት በእጃችሁ ከያዛችሁ በኋላ ነው ወደ ጋብቻ መሄድ የምትችሉት ነው። ይህ ቪዲዮ ለሚያስፈልገው ጓደኛችሁ ሼር አድርጉለት። በዚህ ጉዳይ ላይም ሀሳብ ካላችሁ ኮሜንት ላይ ሀሳባችሁን ማጋራት ትችላላችሁ። በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት።